ዛሬ ምርጥ ማንኛውም ሰው ሊሰራ የሚችል ቀላል የኬክ አሰራር ነው የማሳያችሁ። ሁላችሁም በየቤታችሁ ናችሁ ሞክሩት። ቀጥታ ወደ ቪዲዮ እንግባ። እዚህ ጋር 4 እንቁላል ነበር የተጠቀምኩት፣ ቪዲዮ ላይ ሳላስገባው ረስቸው ነው። ከዛም 1 ኪሎ ፉርኖ ዱቄት ስለሆነ የምንጠቀመው 1 ኩባያ ስኳር አደረኩበት። እዚህ ጋር ያው ስኳርና እንቁላሉ በደንብ እንዲዋሃድ በደንብ እያመታውት ነበረ። በጣም ቀላል ቤት ውስጥ በምታገኙት ማቴሪያል ብቻ የምታዘጋጁትና ለቁርስ ለመክሰስ የሚሆን በጣም ምርጥ ቀላል ኬክ ነው። ስለዚህ ሞክሩት። እዚህ ጋር እንደምታዩት 1 ኩባያ ዘይት አደረኩበት። ከዛ እሱንም አንድ ላይ አድርጌ ካዋሃድኩትኝ በኋላ በጣም ያልፈላ ለሰስ ያለ ወተት እንዲሁ 1 ኩባያ አደርግበታለሁ። የምትጠቀሙት ሁሉ አንድ አይነት መሆን አለበት፣ ማለት ወተቱም 1 ኩባያ ስኳሩም ዘይቱም እኩል መሆን አለበት። ሁሉንም ግብአቶች ከተጠቀምኩኝ በኋላ ብታምኑም ባታምኑም በ30 ደቂቃ ውስጥ ብቻ ነበር ኬኩ የደረሰልኝ። እናንተም በየቤታችሁ ናችሁ ሞክሩት። እኔም ደግሞ በተለያየ ምግብ ኮንተንት እንድመጣላችሁ ከፈለጋችሁ ሰብስክራይብ ያደረጋችሁ አበረታቱኝ። እዚህ ጋር እንደምታዩት 1 ሻይ ማንኪያ ቫኒላ አድርገናል። እናንተ የዱቄቱንም ከሆነ የምትጠቀሙት ይቻላል። ቤኪንግ ፓውደርም እንደዚህ 2 ማንኪያ ነበር ያደረገ። ከዛም አንድ ላይ በደንብ አድርገን ሚክስ ካደረግነው በኋላ የመጠነውን ፉርኖ ዱቄት እንጨምራለን። ያው እናንተ እየነፋችሁ ብትጨምሩት በጣም አሪፍ ነው። እኔ ግን ኦሬዲ የነፋሁት ፉርኖ ዱቄት ስለነበር እንደዚሁ ነበር ዝም ብዬ ያደረግኩት። ከዛ በደንብ አድርጎ እሱንም ምንም አይነት የጓጎለ እንዳይኖረው አድርጎ ማዋሃድ ነው። ዩቲዩብ ከጀመርኩ ገና በ7ኛው ቀን ነበር 1000 ሰብስክራይብ አድርሳችሁ ያስደመማችኝ። አሁንም ቢሆን ውዶቼ የቀጥሉበት አበረታቱኝ ለማለት ነው። አሁን ምንም የቀረ ነገር የለም። ሁሉንም ግብአቶች ተጠቅመናል። በጣም ቀላል ነው አይደለ? ቅድም እንዳልኳችሁ ለማዋሃድ ትንሽ ታይም ሊወስድባችሁ ይችላል፣ ግን እንደዚህ አይነት ቦታ ላይ ሲደርስ ለመጋገር በጣም ሬዲ ነው ማለት ነው። ስለዚህ ኦቨናችንን ትንሽ 5-10 ደቂቃ ካጋል ነው በኋላ መክተት ነው። እንደ መጋገሪያችሁ ፓወር ነው። እኔ 30 ደቂቃ ባነሰ ታይም ውስጥ ነው ጋግሬ ያወጣሁት። ስለዚህ እናንተ ሳትከፍቱት በላይ በኩል ቼክ እያደረጋችሁ ማውጣት ነው። አንዴ ካስገባችሁት በኋላ የከፈታችሁ ስታዩ ኩፍ ማለት ነገሩ ስለሚቀንስ ነው። ስለዚህ ከማስገባታችሁ በፊት ደግሞ እንደዚህ ፓትራላችሁን ዘይት መቀባት እንዳትረሱ። አይ በጣም ይዝብኛል የምትሉም ከሆነ ደግሞ ፉርኖ ዱቄትም ነስንሱበት። እዛ ያዋሃዳችሁትን እንደዚህ ፓትራው ላይ አድርጋችሁ ወደ ኦቨናችሁ መክተት። ለልጆች፣ ለአዋቂዎች፣ ለቁርስ ለመክሰስ በጣም የሚሆን ቀለል ያለ የኬክ አሰራር ነው። በየቤታችሁ መሞከራችሁንም እንዳትረሱ። ከዛም እንደዚህ ካስተካከልነው በኋላ ቀጥታ እንደምታዩት ወደ ኦቭኑ ከተት ነው። እንዳልኳችሁም በላይ በኩል ብቻ ቼክ እያደረግን ታይሙን እስኪጨርስ ድረስ ጠበቅ ነው። በሚያምር መልኩ ነበር ደርሶልን የነበረው። ስለዚህ ወጣ። እዚህ ጋር የቀባሁት ደግሞ ማር ነበረ። እናንተ ደግሞ የምትፈልጉትን መቀባት ትችላላችሁ። ትንሽም ደግሞ የተፈጨ ስኳር ነስንሼበታለሁኝ። ከዛ እንደዚህ እንደምታዩት በጣም ቆንጆ ሆኖ ወጥቷል። ሲበላ ደግሞ እጅግ በጣም የሚጣፍጥ በጣም ቀለል ያለ ኬክ ነው የሆነው ማለት ነው። በጣም ነው የማመሰግነው እስከመጨረሻው ድረስ ለተከታተላችሁኝ በጣም አመሰግናለሁ። በድጋሚ ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን እንዳትረሱ ባይ